ሙስሊም ብሎ ማለት ወርቅ ላይ እንደተጠመጠመ እባብ ብዙዎች በር ላይ ቆመዋል እና እዚህ ጋር ሁሌ ባነሳው ደስ የሚለኝ የትም ቦታ ማወራው ምንድነው ልክ እንደሰለምኩኝ የአቡ ሃይደር ጀርመን መስጊድ ደርስ ይሰጥ ነበርና እንሄድ ነበር እና እዛ ላይ ሲያወራ ምን አለ አንዱ ውጭ ሀገር ነውና ይሰልምና ልክ እስልምና ውስጥ ሲገባ ሲያይ ያለው ደስታ ያለው እርካታ ሰላት ላይ ሁሉ ነገር ላይ በቃ ምን አለ ሙስሊም ብሎ ማለት ወርቅ ላይ እንደተጠመጠመ እባብ ነው ሲል ወላሂ የተሰማኝ ነገር በጣም ከባድ ነበር ለምን የመጀመሪያ ቀን ነው አልገባኝም እየሰደበን ነው ምን ይያለ ነው ማለት ምን ሊያስተላልፍ እንዴት ነው ሙስሊም እስልምናን ያዘ የተከበረ እንዴት በእባብ ይመሰላል ብዬ ግን ያው ኖርኩበት አወኩት እውነትም እንደዛ ነን እንደዛ ተናዳፊው አስፈሪው ሰዎች ሊገቡበት አይደለም ሊቀርቡት የሚፈራው እና እባካችሁ ብዙዎቹ በር ላይ ቆመዋል መግባት ፈርተው ብዙዎቹ ፊታቸውን አዙረዋል ብዙዎቹ ደግሞ ገብተው በእኛ ተናዳፊነት ወጥተዋል ብዙዎቹ ደግሞ የኛን ስነ ምግባር አይተው ነው የሚመጡት ቢያገኙ ነው እንደዚህ የሚኗኗሩ ስራችን ላይ ሽያጫችን ላይ እያንዳንዱ እንቅስቃሴ አይቶ እንኳን ማወቅ የሚፈልጋለ ሂዲያ ባላ እጅ ነው ማንበብ የሚፈልጋለ ግን በየትኛው ማንነታችን በየትኛው የሚያስቀርበው እንትናችን ሁሉንም እዚህ ጋር እንዲታወቅልኝ የሚፈልገው ሁሉንም አጠቃላይ አይደለም አሉ ምርጥ ማለት ማትነኪያቸው በሙሉ አይንሽ እንኳን ደፍረሽ ማትያቸው ምርጥ ያላ ባሪያዎች አሉ ግን ማጆሪቲው ላይ ትንሽ ችግር